ሰላም ዩቲዩብ፣ ዛሬ በሚገርም ቪዲዮ ተመልሼ መጥቻለሁ። እናም ፉሊ ፈርኒሽድ የሆነ ቤት ቦሌ አካባቢ ነው ማስጎበኛችሁ። ባለ 3 መኝታ ቤት ነው። እንዲሁም እንደምታዩት ሞደርን ኪችን አለው። ተጨማሪ ትራዲሽናል ኪችንም አለው። ሰፋ ያለ ትራዲሽናል ኪችን፣ ሁሉም ኢኩዊፕመንት የተሟላ ባለ 3 መኝታ ቤት ነው። እንደምትመለከቱት በቆንጆ ሁኔታ ፈርኒሽድ የተደረገ ባለ 3 መኝታ ፉሊ ፈርኒሽድ የሆነ አፓርትመንት ወይንም ገስት ሃውስ ቦሌ አካባቢ ነው የሚገኘው። ይህ ቤት እንደምታዩት ጽድት ያለ ቤት ነው። ቦሌ ድልድይ ወይንም ደግሞ ቦሌ ብራስ አካባቢ የሚገኝ ቤት ነው። እንደምታዩት ከፈርኒቸር ውጪ እንዲሁም የቤት እቃዎች የተሟላለት ነው። በቆንጆ ሁኔታ የተሰራ ሞደርን ኪችን አለው እንደምታዩት። እናም በዚህ ቤት ውስጥ ተጨማሪ ትራዲሽናል ኪችን አለው እንዳልኳችሁ፣ ኦቨን፣ ማይክሮዌቭ ኦቨን፣ ተጨማሪ ላውንድሪ፣ አውቶማቲክ ላውንድሪ፣ እንዲሁም አነስተኛ ለረዳት የሚሆን ክፍል ያለው ተጨማሪ ኪችን አለ። መኝታ ክፍሎቹን ስንመለከት እንደዚህ አይነት ጽድት ያሉ ሰፋ ያለ አልጋ ያላቸው መኝታ ክፍሎች ይገኛሉ። የመኝታ ክፍሎቹን ባዝሩሞች ሰፋ ያሉ ናቸው። እንደምትመለከቱት ይህ ኮመን ባዝሩሙ ነው። ዋናው ባዝሩም ደግሞ በውስጡ ገንዳ ይገኛል። ይህ መኝታ ክፍል ደግሞ ሌላኛው መኝታ ክፍል ነው፣ ዋናው መኝታ ክፍል። እናም በጣም ጽድት ያለ ነው። ቦሌ አካባቢ ነው የሚገኘው። ይህ ቤት በጣም በተመጣጣኝ ዋጋ ነው ለኪራይ የቀረበው። እንደምታዩት ሰፋ ያለ ክሎዘት አለው። እናም ይህ ፈርኒሽድ አፓርትመንት በጣም በተመጣጣኝ ዋጋ ለኪራይ ቀርቧል። ቦሌ ኤሪያ ላይ ነው ያለው። ይህ ማስተር ባዝሩሙ ነው። እንደምትመለከቱት ገንዳ አለው። እናም እዚህ አፓርትመንት ላይ ሲኖሩ ምንም አይነት የውሃ የመብራት ችግር የለም። ፉል ታይም ጄኔሬተር፣ ውሃ፣ የከርሰ ምድር ውሃ፣ ሊፍት፣ የሴኩሪቲ ካሜራ ጥበቃ አለው። ይህ ትራዲሽናል ኪችኑ ነው። እንደምታዩት ሰፋ ያለ ትራዲሽናል ኪችን አለው። በዚህ ውስጥም እንዲሁ ላውንደሪ ስፔስ ይገኛል። አውቶማቲክ ላውንደሪ ተገጥሞለታል። እናም ይህ ቤት ለኪራይ ቀርቧል። ለኪራይ የቀረበበት ዋጋ በወር $1300 ነው እና የሚገኘው መሀል ቦሌ ላይ ነው። መከራየት ከፈለጉ ይደውሉልን።